በትራምፕ አስተዳደር ፖሊሲዎች ላይ ተቃውሞን ለማሰማት እጃችሁን አንሱ በሚል መሪ ቃል መጠነ ሰፊ ተቃውሞ በመላው አሜሪካና በበርካታ የአውሮፓ ከተሞች ተካሂደዋል። በየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ እያልን ሰላምታችንን እያቀረብን የዕለቱን ዋና ዋና ዓለም አቀፍ ክንውኖችን በገረፍ ገረፍና እጃችሁን አንሱ በሚል በአውሮፓና በአሜሪካ የተካሄዱ የተቃውሞ ሰልፎችን አስመልክቶ ከተለያዩ ምንጮች ያገኘናቸውን ዘገባዎች በስፋት እንመለከታለን። አብራችሁን ቆዩ። ይህ ቴድኤል ኒውስ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ከተጫናችሁ በየጊዜው የምንለቃቸውን ዜናዎች በፍጥነት ይደርሳችኋል። አብራችሁን ቆዩ። በትራምፕ አስተዳደር ፖሊሲዎች ላይ ተቃውሞን ለማሰማት እጃችሁን አንሱ በሚል መሪ ቃል መጠነ ሰፊ ተቃውሞ በመላው አሜሪካና በበርካታ የአውሮፓ ከተሞች ተካሂደዋል። በሲቪል መብት ተሟጋች ቡድኖችና በሰራተኛ ማህበራት የተደራጁት ከ1000 በላይ ዝግጅቶች በዲሞክራሲ፣ በጤናና ክብካቤ፣ በሲቪል መብቶች ላይ ያሉ ስጋቶችን አጉልተዋል። ተቃውሞዎቹ ዋሽንግተን ዲሲ፣ በርሊን፣ ፓሪስ፣ ለንደን፣ ፍራንክፈርትና ሊዝበንን ጨምሮ በተለያዩ ከተሞች ተካሂደዋል። እጃችሁን አንሱ የተቃውሞ ሰልፎች በአሜሪካና በአውሮፓ አፕሪል 5 2025 የተቀናጁ እጃችሁን አንሱ የተቃውሞ ሰልፎች በመላው ዩናይትድ ስቴትስና አውሮፓ የተካሄዱ ሲሆን ዜጎችን በፕሬዚዳንት ዶናልድ ትራምፕ መንግስትና በቅልጥፍና መምሪያ ዶጅ ኃላፊ ኤሎን ማስክ በወጡ ፖሊሲዎች ላይ የተቀናጀ እጃችሁን አንሱ የተቃውሞ ሰልፎች በመላው ዩናይትድ ስቴትስና በአውሮፓ የተካሄዱ ሲሆን ዜጎችን በፕሬዚዳንት ዶናልድ ትራምፕና በመንግስት ቅልጥፍና መምሪያ ዶጅ ኃላፊ ኤሎን ማስክ በወጡ ፖሊሲዎች ላይ አንድ ሆነው ቆመዋል። በዩናይትድ ስቴትስ ዋሽንግተን ዲሲ በ10 ሺህ የሚቆጠሩ ሰዎች በናሽናል ሞል ተሰባስበው መስክና ትራምፕ መሄድ አለባቸው በማለት መፈክሮችን አሰምተዋል። ተቃዋሚዎች ሕገ መንግስቱን ለመከላከል ቃለ መሐላ ገብቻለሁና የፌዴራል ሰራተኞች ስራ ጉዳያችን ነው የሚሉ መፈክሮችን ይዘው የነበረ ሲሆን ይህም በመንግስት መዋቅር መቀነስና በስራ ቅነሳ ላይ ያሉ ስጋቶችን አንጸባርቀዋል። በሎስ አንጀለስ ብዙ ሰዎች በሎስ ቬሊዝ በሚገኙ ስራ በበዛባቸው መንታ መንገዶች ላይ በመሰለፍ እኛ ህዝቦች ተበሳጭተናል፣ እናም ካናዳ ለሽያጭ አይደለችም የሚሉ መፈክሮችን ይዘዋል። ዲሞክራሲ ይህንን ይመስላል የሚሉ መፈክሮች በሰልፉ መካከል በሙሉ ተስተጋብተዋል። በትናንሽ ከተሞች እንደ ፌይትዝል፣ ዌትስ ቨርጂኒያ እና ኩክቪል ቴኔሲ ባሉ ትናንሽ ከተሞች የተካሄዱ ተቃውሞዎች በቀድሞ ተቺዎቻቸውና በአዲሱ ፖሊሲ በተጎዱ ዜጎች መካከል ያለውን አንድነት አጉልተዋል። ሰልፎቹ እንደ ጤና ክብካቤ፣ ትምህርት ባሉ አስፈላጊ አገልግሎቶች ላይ የሚደረጉ ቅነሳዎችን በተመለከተ ስጋቶችን አንስተዋል። አሪዞና በአሪዞና ግዛት ወደ 30 የሚጠጉ ተቃውሞዎች የተስተናገዱ ሲሆን በፍላግስታፍ ከፍተኛ ቁጥር ያለው ሰው ተገኝቷል። አዘጋጆቹ ከ600 በላይ ተሳታፊዎች ጠብቀው ነበር። በሰርፕራይዝ ከተማ ከ700 በላይ ሰዎች ለተቃውሞ የተመዘገቡ ሲሆን ይህም በተለምዶ ወግ አጥባቂ በሆነ አካባቢ ጉልህ የሆነ የተሳታፊ ቁጥር ነው። በአውሮፓ ፍራንክፈርት ጀርመን ዲሞክራትስ አብሮድ የተሰኘ ቡድን የፕሬዝዳንት ትራምፕን ስልጣን መልቀቅ የሚጠይቅ እጃችሁን አንሱ ሰልፍ ያዘጋጀ ሲሆን ዲሞክራሲን መልሱ የሚሉና የክትትልና የዳታ ፖሊሲዎችን የሚተቹ መፈክሮች ታይተዋል። በበርሊን የተካሄደው ሰልፍ ኤሎን ማስክን ኢላማ ያደረገ ሲሆን ተቃዋሚዎች የመስክን በመንግስት ቅልጥፍና መምሪያ ዶጅ ያለውን ሚና ኢሎን ዝም በል ማንም አልመረጠህም የሚሉ መፈክሮችን ይዘው ነበር። ፓሪስ ወደ 200 የሚጠጉ ሰዎች አብዛኞቹ አሜሪካውያን ዲሞክራሲን አድኑና ሴት አቀንቃኞች ለነጻነት እንጂ ለፋሺዝም አይደለም በሚሉ መፈክሮች ትራምፕን በመቃወም ድምፃቸውን አሰምተዋል። ለንደን በለንደን ትራፋልጋር አደባባይ እጃችሁን ከካናዳ አንሱ፣ እጃችሁን ከግሪንላንድ አንሱና እጃችሁን ከዩክሬን አንሱ የሚሉ መፈክሮች ተስተጋብተዋል። በአሜሪካ አመራር ላይ እረፍት እንደሚነሳቸው የሚገልጹ ፕላካርዶችም ታይተዋል። እነዚህ የተቀናጁ ሰልፎች በፖለቲካና በኮርፖሬት ሊቃሃን በኩል ታይቷል በሚባለው ስልጣንን ያለአግባብ የመጠቀም ድርጊት ላይ ያለውን ሰፊ ስጋት የሚያጎሉ ሲሆን ከሲቪል መብቶች፣ ከኢኮኖሚ መረጋጋትና ከማህበራዊ ፍትህ ጋር የተያያዙ ጉዳዮችን በማንሳት አጉልተዋል።
ለአሁኑ የያዝነው መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። የደውል ምልክቷን ከተጫናችሁ በየሰዓቱ በየዕለቱ የምንለቃቸው ቪዲዮዎች ቶሎ ቶሎ ይደርሷችኋል። ላይኳንም ሼሯንም ኮመንቷንም የእናንተው ነው። አብራችሁን ስለነበራችሁ እናመሰግናለን። በሌላ አዲስ እና ትኩስ መረጃዎች ተመልሰን እንገናኛለን። ተመልሰን እስክንገናኝ ቸር ያቆየን። መልካም ጊዜ